توالي الاستماع للاتباع. የዲን አማና ማለት በጣም ከባድ አማና ነው። አኺራ አላህ ፊት ስትቀርባል ያኒ ምንም ወንጀል ባይኖርብህ ራሱ ምንም ወንጀል የለብህም፣ ላኪን አላህ ሒሳብ ካደረገና በደንብ ከተሳሰበ እቺ ሁሉ ነገር ላይ ሒሳብ ካደረገ ኢዘን ሀለክ ትሆናለህ። ትላንትና ወለም የظلمك صح ايوه ولم يظلمك في عمل ولكن عسير ان تقوم بما حملت يعني من تقصوا ነበር ትላንትና ولو وافيت ربك دون ذنب ይላል አላህ Subhanahu Wa Ta'ala አኺራ አላህ ፊት ስትቀርባል يعني ምንም ወንጀል ባይኖርብህ ራሱ ምንም ወንጀል የለብህም፣ ላኪን አላህ ሒሳብ ካደረገና በደንብ ከተሳሰበ እቺ ሁሉ ነገር ላይ ሒሳብ ካደረገ ኢዘን ሀለክ ትሆናለህ። ሁሉ ነገር ላይ ሒሳብ ካደረገ ሀላክ ትሆናለህ። ለዛ አላህ አውቆ ነው የሚያሳልፈው ማለት ነው። ሁሉ ማንም እንዲህ በስራ የሚያልፍ የለም፣ ማንም የሚያልፍ የለም። ወለም يظلمك ከዛ በኋላ እንዲህ ሲያደርግ ሒሳብ በማድረጉ አሁን አንተ ሀላክ ትሆናለህ ያለው በድሎ አይደለም ወላኪን عسير ان تقوم بما حملت የተሸከምከው ነገር በጣም ከባድ ነው። ይሄ የዲን አማና ማለት በጣም ከባድ አማና ነው። ለዛስ የፈለከው ብትሰራ አማናው በትክክል ማዋጣት አትችልም እናስ ሒሳብ ኮንክ ሀላክ ትሆናለህ ማለት ነው። ነገሩ ከባድ ስለሆነ ኢና عرضنا الامانه አይደለ ነገሩ ሰማይ ተራራ መሬት አንችለውም ያሉትን አማና وحملها الانسان ሰው የተሸከመው ይሄ የዲን አማና ኢነሁ ሲሸከመው ግን ካነ ظلوما جهولا በዳይና አላዋቂ በመሆኑ የተሸከመው ቢያቀመው ጃሂል ባይሆን ኖሮ አይሸከመው ነበር ይሄን አማና እና የተሸከምከው አማና ከባድ ስለሆነ በድሎ አይደለም ሒሳብ ብትሆን ምን ትሆናለህ ሀላክ መሆን አይቀርም። طيب ولو قد جئت يوم الحشر فردا وأبصرت المنازل فيه شتى لأعظمت الندامة فيه لهفا. ولو قد جئت يوم الحشر سويت ሚሰበሰቡበት ቀን አኺራ ላይ ማለት ነው። ፈርደን ብቻህን ስትመጣ ያው ሁሉም ሰው ብቻውን ነው የሚመጣው وكل ما أتيه يوم القيامة فردا ያኔ እከሌ ያለኝ ይባል የለም። ሁሉም ራሱን ችሎ ነው የሚመጣው እና ብቻህን يوم القيامة ስትመጣ وأبصرت المنازل فيه شتى ያኔ ሰዎች ብዙ ደረጃ ናቸው። አንዱ ታች አንዱ ላይ አንዱ ደረጃው ይለያያል። መናዚል ማለት ደረጃቸው ይለያያል። አንዱ السابقون ነው ከትላልቆቹ ነው። አንዱ አስሐቡል የሚን ነው መሐከለኛ ነው። አንዱ አስሐቡል ሽማል ነው የጀሃነም ሰው ቅጣት ያለበት ነው። እና ሰዎች ምናቸው አኺራ ላይ ደረጃ ናቸው። ሰዎች ደረጃ ናቸው። አላህ ምን ይላል ثم أورثنا الكتاب الذين اصطفينا من عبادنا ኪታብ የሰጠናቸው ሰዎች ሙእሚኖች አለ በዚህ ኡመት ሶስት ናቸው አለ። አንደኛ فمنهم ظالم لنفسه አንደኛ ራሱን የበደለ ነው። ظالم لنفسه ማለት ነው ያውቀዋል ዒልሙን ተምሮታል ቁርአንም ቀርቷል ላኪን አይሰራበትም ሙቀሲር ነው። هذا عاصي አንደኛ እነዚህ ናቸው። منهم ظالم لنفسه ومنهم مقتصد እነዚህ ደግሞ መካከለኞች ናቸው። አንዳንዴ ይሰራል አንዳንዴ አይሰራ ያውቀው ነገሮች አንዳንዴ ይሰራባቸዋል። እነዚህ ሙተወሲጦች ናቸው። ومنهم سابق بالخيرات እነዚህ ደግሞ ቀዳሚዎች ናቸው። በስራ በኸይራት ምን ያደርጉ ናቸው ሚሽቀዳደሙ ናቸው። እነዚህ ተቅዮች ናቸው ሳቢቆች ናቸው። አከዛ ቂያማ ላይ ሰዎች ብዙ ናቸው ብዙ ደረጃዎች ናቸው። እና አኺራ ላይ ስመጣና ሰዎችን ብዙ ደረጃ ስታያሉ وأبصرت في منازل فيه شتى لأعظمت الندامة فيه لا إذا كنت تقوشالله آخر لا إله ሁሉ ሰው ይቆጫል። የሰራም ይቆጫል ያልሰራም ይቆጫል። ያልሰራው ይታወቃል ስላልሰራ ይቆጫል። እሺ ታዲያ የሰራው ለምን ነው የሚቆጨው ብጨምር ኖሮ ይላል ሰውን ያይዋላ አኺራ አንድ ሱብሃንአላህ ያልካት ምን ያክል እንዳለ ስታይ ብጨምር ኖሮ አሁን ሁለት ረካ ያሰገድካት ሰዋብ አስተያየት ተራዊ 8 ሰግሬ ጥላቤቱ 12 ረካ ይቆጫል። ለምን አልጨመርኩም ለምን ያላደረኩትም ትላል። ለዛ ሁሉ አኺራ ላይ على ما في حياتك قد أضعت ህይወትህ ላይ በተውከው ነገር ባልሰራው ነገር ባጠፋው ነገር ምን ትሆናለህ ትቆጫለህ። ለህፈ ማለት ተለፉ على شيء ማለት አንድ ነገር ላይ ጉጉት ማለት ነው። ጉጉት ማለት ነው። طيب هذا فلان متلهف ትላለህ يعني ጉጉት ያለው ማለት طيب
كذا ولا منالو تفر من الهجير وتتقيه فهلا من جهنم قد فررت دنيا لا يالله كأسات مننا كموقت هجير مالت شدة الحر ማለት ነው አንዳንዴ ፀሐይ ከባድ ስትሆንና ሲሞቅ ከዛ ሰው ይሸሻል በእሳት መውጣት አይፈልግም ቢወጣ ራሱ ኬፕ አድርጎ መነጽር ለብሶ ነው እና ይሄ ፀሐይ ሙቀቱን ምን ተረጋግጥ ተጠነቀቀዋለህ ዱንያ ላይ ትሸሻዋለህ تتقيه تتنققዋለህ فهلا من جهنم قد فرغت ምን አለበት አሉ ይሄን መፍራትህን ለጀሃነም ብታደርገውና ከጀሃነም ብትሸሸው ከጀሃነም ያለቀን ስራ ብትሰራ ምን አለበት ለዚህ እኮ ነው ሙናፊቆች وقالوا لا تنفروا في الحر يسيروا አሁን ጂሃድ አትውጡ ጊዜው ምንድነው ፀሐይ ጊዜ ነው قل نار جهنم اشد حرا على الله በላቸው ይሄ ምን አለበት ይሄ ምንድነው ይሄ የጀሃነም እሳት ከዚህ በላይ ይሞቃል ያቃጥላል ከዚህ በላይ فهلا من جهنم قد فررت طيب اهون النبي صلى الله عليه وسلم ስለ ጀሃነም ሲነገር اهون اهل النار عذابا የጀሃነም ሰው መጨረሻ ትንሽ ቅጣት ያለበት ይባላል እግሩ ላይ ሁለት እሳት እንደሚደረግበት ቢናዕሌን ሚናር ጫማ ይደረግልታል በዛ ጫማው ብቻ ስለለበሳል ጭንቅላቱ ነው ይንተከተካል ጭንቅላቱ يقول ከኔ በላይ የሚቀጣ ሰው አለ እንዴ ይላል ይሄ ነው ከይፈ መጨረሻ ላይ ያሉት في الدرك الأسفل ያሉት ነው ሙናፊቆች እንዴት ቢሆኑ ነው እና የጀሃነም በጣም ሙኺፍ በጣም አስፈሪ ነው طيب ለዚህ እኮ አንዳንድ ሐዲሶች ላይ መሽሪቅ ላይ ፀሐይ መውጫ ላይ ከጀሃነም ትንሽ ቢከፈት ምን ያክል ቀንድ ያክል ትንሽ ቢከፈት አለ መግሪብ ላይ ያለ ሰው ይሞማል መሽሪቅ ላይ ትንሽ ብቻ እኮ ነው የሚከፈተው ቀንድ ያክል ቢከፈት ከመሽሪቅ መግሪብ ላይ ፀሐይ መግቢያ ያለ ሰው ይሞማል ምን ሽደት ይሐሪያ ከእሳቱ ምኑ ከሆነ የተነሳ ከሙቀቱ የተነሳ ኬክ ውስጥ ላይ ነው ሰው ሹፍኮ ጀሃነም ሰዎች እኮ ቢለብሱትም እሳት ቢበሉትም እሳት هذا كل شيء ከላይ እሳት ከታችም እሳት ከጎንም لهم من جهنم مهاد ومن فوق በሁሉም ጂሃ እሳት ነው ሲዘጋባቸውና መውጣት የለም ሲባል ከይባል አንድ ሰው يعني ገደብ ያለው ቅጣት ቢቀጣ ኋላስ ተስፋ አለው ነው አይደል ኩፋር አላ ይዘጋባቸውና ይخسؤوا فيها ولا تكلمون ዝም በሉ ከዛ ይዋላ ተናገሩ ሲባሉ ምንድነው የሚሰማቸው ጀሃነም ሰዎች ካፊሩ እዛው ውስጥ ያለው ምንድነው የሚሰማው በጣም አስፈሪ ነው በየቀኑ እኮ ነው ጀሃነም ሰዎች ስንት ሺህ ነው የሚሉት 360 ቆዳ ይቀይራሉ ኩለማ ነضيت جلودهم بدلناهم جلودا غيرها ليذوقوا العذاب ሲያልቅ ቆዳ ሌላ አላህ ይሰጣቸዋል ሲያልቅ አሁን በቀን 360 ቆዳ ያልቃል አላህ እንጂ ሌላ ነው መሰጣቸዋል ለምን እንዲቀምሱ ቅጣቱ እንዲያደርጉት እንዲቀምሱት ለሐዳ እንዲመግባቱ ጀሃነም ያስረሳል ዱንያ ላይ የነበረውን ጸጋው كيف من سنوات ስንት አመታት የሚቀጣው الله يطبقنا طيب ولست تطيق اهونها عذابا شوفوا መጨረሻ ትንሹን ቅጣት አችለው ማለት ጀሃነም اهونها ትንሹን አችለው ولو كنت الحديد بها لذبت عندي ሰው ሆነ ገብተህ ተውና حديد ብረት ሆነ ብትገባ ምን ትሆናለህ ተማምማለህ حديد ብረት ሆነ ብትገባ ተማምማለህ فكيف انت انسان በዚህ ስጋና በዚህ ለሐም ስትገባ ለዚህ ጀሃነም ሰዎች ተሳቸው ብቻ የኡሁድ ተራራን ያከራሉ ጥርሱ ብቻ ሁለት ተከሻው ማከል በዚህ ከዚህ እስከዚህ የሶስት ቀን መንገድ ነው ሰውነቱ ጁስተ ከቢራ يعني ሰውነቱ ትልቅ ያደርጋል በሁሉ መካልም እንዲሰማው ቅጣት እንዲሰማው طيب ولا تكذب فإن الأمر جد ይሄ ውሸት እንዳይመስላል ውሸት ነው አትበላ ይሄ ነገሩ ሁለት ነው ቀላ ያለ ሙነት ነው وليس كما حسبت ولا ظننت انت እንደምታስበውና እንደሚመስልህ አይደለም ነገሩ በጣም ከባድ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄን አየው ነው አሁን እኔ የምታውቁት እኔ ማቆም ብታውቁ ይታልሱ ነበር ትንሽ ብዙ ታለሱና ትንሽ ስቁራ በመጀ ለምናምን እኔ ተመኘሁኝ ያሉ ሰው ከመሆን ነው ይሻለኝ ነበር ቀጣል ሆኜ የምትታኘ ቅጠል خلاص ታኘቀች አለቀ ተመነይታ ነብዩ ሰለላሁ ዐለይሂ ወሰለም ይቆም كيف بي وبك لأنت بديت الموضوع طيب ولا تكذب فإن الأمر جد وليس كما حسبت ولا ظننت طيب هين كانوا تبوا هذا هون يكون هيولا
እንዲህ ማለት ትችላለህ እያልኩ ነው ያልታ መከሩትና አንተም ከፈለክ እንዲህ በለኝ ያወቀ እንዲህ በለኝና ተመለሰው ነገሩን ወደሳቸው አመጡት። አባበክሪን ከሸፍተ አቀለ አይብ ያሉት እንዲህ ብትለኝ ራሱ አይቤ ትንሽ ነው የጠቀስከው። አሬ ማታውቀው ገና ምን አለኝ ወአክثرها ومعظمها سترت ይኸው ላይ ተቀሰ ገና ብዙ ወንጀሎች አለኝ ብዙ አይቦች አለኝ አንተ ሰተረኸዋል። ትንሽ ነው ምን የሆነው الله እኮ ستر القبيح واظهر الجميل መጥፎውን የደበቀ ጥሩጥሩን ያወጣል እንጂ አሉ የሰራነው ስራ ሁሉ ግልጽ ቢሆን ነው ማንነቱ አንዳንድ ሰለፎች ምን ይላሉ لو كان للذنوب ريحا لو ወንጀል ሽታ ቢኖረው ኖሮ እኔ ጋር ቁጭ ማለት አችሉ ነበር ይላል። እኔ ጋር ቁጭ ማለት ሁላችሁም ተሸሹኝ ነበር ምን ቢኖረው አላህ ሰጥቶኝ ነው እንጂ ማለት حتى النبي والله لو علموا قبيح سريرتي ውስጥ ያለው መጥፎ ነገር ቢያቆሩ ለሰራውትን ቢያቆሩ ለአብ ሰላም علي من يلقان ሚያይዘው ራሱ ሰላም ራሱ አለው ብሎ ትቶኝ ነበር። ወንጀልን ቢያቆሩ ማንም ሰላም አይለም ነበር። هكذا ولا اعرضوا عني وملوا صحبتي جربا يسطوني ነበር አሉ ከኔ ጋር መሆን ማንም አይፈልግም ሳይሆን መሆን አይፈልግም ነበር። አላህ ግን ሱብሃነሁ ወተዓላ ደብቆ ጥሩጥሩን ያወጣ አንተ ሳሪት ይሏል ውስጥ ገሌላ ብዙ ሆነ ያለው ውስጥ ያለው ولكم قبيح كنت تخفيه ولو علم الصديق به لجفاك ስንት መጥፎ ነገሮችን ደብቀሃል ጓደኛ ቢያቅ ኖሮ ይጠላህ ነበር። والرب يعلمه ولم يكشفه بل አላህ ግን ያውቀዋል ነው ይሁላም ስራው يكشفه ግልጽ ነው ያወጣህ ነው بل أسدى إليك በየቀኑ ደግሞ ያወቀ እንዲ ጸጋ ይሰጣል ይረዝቃል ያበላል ያጣል ያወቀ ሌላው ቢያይ ኖሮ ምን ያደርግ ነበር ይጠላህ ነበር ይርቅህ ነበር እና ይሁን የተከስከው ትንሽ ነው ብዙ አላህ Subhanahu Wa Ta'ala ምን ያደርገኛል የሰተረኛል فقل ما شئت في من المخازي يفلكوا بلاو እንዲ ማድረጋ የፈለከው በለኝ وضاعفها اطف ማድረጋ فانك قد صدقت ወለተን ነው ከዚህ በላይ ማለብኛል ወለተን ነው شوف ومهما عيبتني فلفرط علمي بباطنه كانك قد ملحت እኔም ዳው ራሴን በደንብ ስለማውቃው የፈለከው አይቤን ብታወነውሪን ብታወጣሉ ያው እንዳውም የቀረው ብዙ ስለሆነ ያወደስከኝ ነው ማወደስ ነው ለምን ብዙ ቀርቶላ የተደበቀውን በማየት እኔ ራሴን ስለማውቃው የፈለከው ብትልኝ ምን ያደረከኝ ነው ያወደስከኝ ነው قد مدحت بباطنه كانك قد مدحت كذا ብለው ተመልሰው فلا ترضى المعيب فهو عار عيب ينوربه መወቃሉ ራስህን ወቅ خلاص አትደሰት بعيبه ምን አድርገው فهو عار عيب ያለበት መደሰት ይሄ ምንድነው የሌላ ነውር ነው ይሄ ነውር ነው እናስ ምን ለማድረግ ሞክር ያለበትን አይቦች ለማንሳት ሞክር ለማስተካከል فهو عار عظيم ትልቅ ነውር ነው يورث المحبوب مقتا ይሄ ተወዳጅ የሆነ ሰው እንዲጠላ ያደርገዋል አይቡን ተደስቶ የሚቀመጥ ሰው አይብ አለበት ተማም طيب ምን ላድርግ ቀስ በቀስ ምን ላድርገው ቀንሰው አስተካከል ማለት طيب ويهوي بالوجيه من الثريا ويبدله مكانا فوق تحت አይብ ያለበት ተዝናንቶ የሚቀመጥ ሰው ተደስቶ ነው ይሄ ከፍ ያለ ሰው የነበር ወጂህ ማለት አኒ ወጂህ የነበር ሰው ዘንድ ታዋቂ የነበር ሰው من الثريا ከላይ ያለው ሱረያ ማለት ሱረያ የሚባል ከዋክብ አለ ከዛ ويبدله ከላይ ወደ ታች ያወስደዋል እና አይበን ቀስ በቀስ ምን አድርገው ለማስተካከል ለመቀየር ሞክረ በአይበህ በነውረት ምንድነው ተደሰተ ቁጭ አትበለ ምን ለማድረግ ሞክር ለማስተካከል ሞክር ከዛ አይብ መኖሩ አይደለም ችግሩ ማለት ነው አይቡን በአይቡ ተደሰተ ራዲ ሆነ ቁጭ ማለት ነው ችግሩ አይብ ያለበት ሰው ስለሌለ ማለት ነው طيب اسكن الطعام بقى ان شاء الله